ለማድረግ ብዙ ነገሮችን ለማድረግ አንቺ መጀመሪያ ደህና መሆን አለብሽ አይደል? አሁን ከሱ ጋር ህይወት ለመቀጠል መጀመሪያ አንቺ እኮ ደህና መሆን አለብሽ አይደል እንዴ? እኔ አንቺ ጋር ያለውን ነገር ፍቅርሽ ስላላለቀ ብዙ ነገር እየሆንሽ ስለሆነ ነው ብዙ ነገሮችን እያሆንኩኝ ያለሁት ከሱ ጋር አብረሽ ለማድረግ ገብቶሻል አይደል? እሱም ደግሞ ስላላወቀ ነው ስላልገባው ነው አላቅም። የሱ ሁኔታ ገና እኔ በውስጥ እሱን ማውራት አውርቼው ነው አንቺ ጋር ማምጣት የፈለኩት የነበረው። ግን አንቺ በዚህ መልኩ ደግሞ ይሁንሽ እንዴት ልሁን? እሺ ከእንደዛ እኛም ነገሮች እንድናስተካክል ወደ ቀድሞ እንድንመለሰው እድሉን ስጪኝ። ገባሽ አይደለ? አንቺ እዚህ ጋር ተስፋ በቆረጥሽበት ነገር ላይ እንዴት ነው እኛ መቀጠል የምንችለው? ገባሽ? እየሞከርን ነው እኮ አብርሃም እውነታው እንዲደርስበት ያለበት ነገር እንዲያስተካክል እኮ እየሞከርን ነው ይላል። ግን አንቺ በዚህ ልክ ተስፋ ከቆረጥሽ እንዴት ነው እኛ የምናስተካክለው? እንዲህ የሆነ ነገር ለማድረግ ራስሽ ላይ ከምትወስኝ ይኸው ብዙ ያለች አጠገብሽ ነች። እንደ ወንድም ያለው ደውለሽ ጠርተሽ የሆነ ነገሮችን ለማድረግ ምናምን ነገር ለመመካከር እኮ ጊዜ አለን። እንዴት ነው እንደዚህ አይነት ውሳኔ ለመወሰን ምናምን ታስቢው? ይኸውልሽ ሄርሜላ ይኸው ብዙ ነገሮችን ላንቺ ያደረግሽ ነው ያለችው። ማድረግ ያለባትን እየከፈልሽ ነው ያለችው። ገባሽ አይደለ? ይሄን ደግሞ የምታደርገው ምንድነው ታውቂያለሽ? አብርሃም በነበረበት በታመመበት ጊዜ ላይ ሁላችንም ያንቺ ስታደርግ የነበረውን ጥረት አይተናል አይደል? ምን ያህል ደህና ነው እንትን ነው ዛሬ ላይ እንደዚህ በጭራሽ ራሷ ላይ እንደዚህ እኔ ተወስነሽ በጭራሽ አላሰብኩም። ምክንያቱም ብዙ ነገር እያወራን ነው ያለ ነው። አብርሽ ጥፋት ላይ ነው አሁን በቃ እያጠፋ ነው። ልክ አይደለም። የባለፈው ህይወቱ እንዲደገም ይፈልግ ይሆን አላውቅም። ከሱ ጋር ብዙ ያጨረሱት ነገር አለኝ። ግን አንቺን አይደለም አሁን ላይ ያንቺ ደህንነት አስፈላጊ ነው። በቃ ደህና መሆን አለብሽ። አንቺ ለአይምሮሽ መናገር ያለብሽ አንድ ህይወት ቢቆም ህይወት ይቀጥላል ብለሽ ማሰብ ያለብሽ እንጂ ህይወት እስከ ማጥፋት ድረስ እንደዚህ ከባድ እኮ ነው። ለምን ራስሽን ትጎጃለሽ? ለምን እንደዚህ ትሆኛለሽ እንዴ? አብርሃም ከሄደ ሌላ አብርሃም ይመጣና ምን ችግር አለው? ለምንድን ነው እንደዚህ የምትሆኚ? ፍቅር ከባድ ነው አውቃለሁ። ግን ቆፍጠን ነው ማለት ያለብሽ ነገሮችን ለማስተካከል እየሞከርኩኝ ነው። ግን በዚህ መልኩ አንቺ ራስሽን አጥተሽ አይደለም እኔ ልሞክር የምችለው። መጀመሪያ አንቺ መኖር አለብሽ። የምትኖሪያቸው ዙሪያሽ ላይ ያሉ ብዙ ሰዎች አሉ። እንዴ አብርሃም ብቻ ነው አንቺ ህይወት ውስጥ ያለው? ይሁን አብርሃም እንኳን ባይሆን ነገሮችን ሁሉ ለራሴ እየነገርኩ ነው ያለሁት። ያለ አብርሃም ኑሪ ኖርማል ነው ካልከሱ በፊት እሱን ከማወቅሽ በፊት ህይወትሽን ይኖርሽ ነበር እኮ እያልኩ ለራሴ እየነገርኩት ነው። ግን ልቤና ጭንቅላቴ ሊገናኝልኝ አልቻለም። ምን ላድርግ እንጂ ሀሳቤም እኮ እሱ ነበረ። በጣም ጠንክሬ ለመቆም እና እስቲ እኔ እንጃ ለብዙ ሰው ጠንክሬ መቆም እንዳለብኝ ማሳየት የሚፈልጋቸው ብዙ ሰዎች አሉ። ግን አልቻልኩም። ለዛ ነው ቤት የተደብቄ ሁሉ ነገር ማድረግ የፈለኩት። ግን ደግሞ ላይ ሁሉ ነገሮች እየከበዱኝ ያሉት ለምን አላውቅም። ለማንኛውም ተረጋጊ። እኔ እናንተ መሀል ላይ ነገር ሲፈጠር ወይ በስትክክል ሁኔታን አልነገርከኝም። ለምን ይሄን ነገር ማትረዳኝ? ለምን ማትረዳኝ? መልስ እየሰጠህ አይደለም። እሱ ሴት ልጅ ናት። ዝም ብለህ ጠብቂ ብትላት አይሆንም እኮ ወይ የሆነ መስመር ማስያዝ አለብህ። ገብቶሃል? ሴት ልጅ ናት። ህይወት የሚባል ነገር አለ፣ እድሜ የሚባል ነገር አለ፣ ብዙ ነገር አለ። በእሷ በኩልም ሆነ ስታየው እኔ እሷ ላይ ምንም ነገር ማለት ናቸው። ገባ? እዚህ ጋር አንተ ነው እንትን የምትለው። ግን ቢያንስ በቃ ምንም ነገር መሆን ካልቻልክ ጀስት እንደ ጓደኛም ተኩኖ እኮ ስልክ እየተነሳ ዲስከስ ይደረጋል ነገሮችን። አንተ ከነ ግን ሲሆን ይከብዳታል። እሷ በአንድ ከት ማድረግ ከባድ ነው። ብትችል ደስ ይለኛል። ግን ያንን ደግሞ አድርጊ ብዬ እሷ መጫን አልችልም። ይሄንን እንኳን ማድረግ ለምን አቃተህ ካብሽ? እንዴ ዛሬ ላይ እንዲህ በዚህ መልኩ እሷ ማየት በጣም እንትን የተሰማኝ። ምክንያቱም አልጠበቅኩት ዱብዳ ነው የሆነብኝ፣ ድንገት ነው የሆነብኝ ነገሮች ማለት ነው። ለምሮዝ ነው መስታሽ ነው ምክንያቶች አሉኝ። እንደገና ደግሞ ከትንሽ በዚህ ምክንያት ነው ካንቺ ጋር ለትንሽ ጊዜ ማውራት አልፈልግም የምትልበት እኮ ወይ ላይ ጥፋት ስታገኝ ነው አይደል እንዴ? ምን እንደበደልኩ ምን አጠፋሁብህ ነው እያልኩ ያለሁት አይደል? ወይ የሆነ ነገር ከገጠመ ከቤተሰብ አንተ የምታልፈው አይደለም አይደል? እንዲያበሽ የሆነ ነገሮችን እስካስተካከል ጠብቂ። ምን እስክታስተካከል ወይም ደግሞ ምን እስኪገባ ምን ነገሮችን አንደርስታንድ እስክታረግ ምን ይሆን ብለህ ጠብቀህ አብረሽ ግራ ገባኝ እኮ። እሺ ያስጨነቁ ነው ያስጨነቁ ፈልጌው ወድጄው ወይም ደግሞ አንተን ለማስጨነቅ እንደዚህ ነገር ውስጥ ገብቼ አይደለም። እግዚአብሔርን አንተን ረስቼ አንተን አሁን እንዳልኩ ከህይወት ይወጣልኝ ከህይወት እወጣለሁ ብዬ መኖርን በስተክል በደስታ በጤና ብኖር ደስ ይለኝ ነበር። ግን አልቻልኩም። ስለምወድና ስለማፈቅር ነው። ለምንድን ነው ስለሰው ማይገባ አብረሽ? ለምንድን ነው ማትረዳኝ? እሺ ለካሽ አሁን እየጨነቀኝ ያለው ዳኒ። ስለዚህ በቃ ችግር የለውም። በቃ ላስብበት በቃ ላስብበት። አብርሃም ይኸውልህ ምግብ እየበላች አይደለም። ገባህ አይደለ? ምንም እያደረገች አይደለም። ሁሌ ማልቀስ ነው ምናምን
ይሄ ደግሞ አግባብ አይደለም። አሁን ይኸውልህ ጫና አይደለም። በጫና ደግሞ ዝም ብሎ የሆነ ሳስገድደው የሆነ ነገር ሆነ ነገ ህይወቷ የሆነ ነገር እንዲሆን አይደለም የምፈልገው። ገብቶሃል? ትክክለኛ እውነተኛ የውስጥ ስሜትህን ነው የምፈልገው። ለእሷ ያለህ ስሜት ምን ያህል ነው? ገብቶሃል አይደለም? ዝም ብለህ አሁን እኛ ወይ የሆነ ሰው ስለተጫነ ወይ እሷ እንደዚህ ስለሆነች ብቻ የምትል ከሆነ ነገሮች ነገ የባሰ ነው የሚሆነው። ከአሁኑ ግን ውስጥህ እርግጠኛ ሁን። በውስጥህ አንተ ግን ለእሷ ግን የምልህ ነገር በአንዴ ሁሉ ነገር ከት ማድረግ ሳይሆን ነገሮችን እንትን በላት ነው ትሪት አድርገው ነው ነገሩ እያልኩ ያለሁት እንጂ እኔ ተጨነ የሆነ ነገር እሷም የሆነ ስቴፕ ሄዳችሁ በቃ የሚል አይነት ሁኔታ ውስጥ እንድትገባ አልፈልግም። እሷም ሆነች አንተም ሆንክ ልክ ስላልሆነ ገብቷል። ይህንን ነገር ከራስ ጋር በደንብ አውራበት። እኔ ምን መሰለሽ አሁን ብዙ መናገር የምፈልገው ነገር ምን መሰለህ አብርሃም፣ ከዚህ በኋላ እንደዚህ ምግብ ሳትበላ ምናምን በየቀኑ እያለቀሰች ነው ራሷን እየጎዳች ነው ያለችው ምናምን እና ይሄ ደግሞ አንተ ትናንትና በተጎዳህበት ሰዓት ላይ ያደረገችው መልካም ነገር በጣም ተገላብጦሽ ነው ገባ። በሰዓት ትሪት ማድረግ አለብህ፣ መጠበቅ አለብህ። ግዴታ ፍቅረኛ ትሁን አይደለም፣ ቢያንስ ስልክ እያነሳ መመለስ አለብህ ምናምን ያለህበትን ኮንዲሽን አሳውቃል። ለማንኛውም እኔ አሁን ምንድነው የምልህ በዚህች 2 ቀን ውስጥ ማለት ነው በደንብ ጊዜ ሰታስበት። 2 ቀን ረጅም ነውና በደንብ አስበው። ሁላችንም ማወቅ እንፈልጋለን። ከእሷ ጋር ያለህን ነገር አሳውቀን በዚህ 2 ቀን ውስጥ አስብበታለሁ። አሳውቃለሁ። በቃ ይሄድ ከሁለት ቀን በኋላ ሚለን እንሰማለን። ይቅርብ ሲሉኝ ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ከሁለት አንድ ያጣች ሆኜ ቀረሁኝ። አሁን በጣም ትንሽ ጊዜ ነው ያለሽ፣ ገባሽ አይደለ? 2 ቀን አለሽ። በዚህ 2 ቀን ውስጥ አብርሃም ውሳኔውን ያሳውቀናል። ተረዳሽ? እሱ አንቺ ግን ጠንካራ ሴት ነው ያለብሽ። የእሱ ምላሽ ምንም ይሁን ምንም ሴት ልጅ ነሽ፣ እንድትጎጂ አልፈልግም። ስለዚህ ጠንካራ ነው ማለት ያለብሽ። እሺ በቃ አሁን ለራስሽ ለሬዲ ያለሽ እሺ በይ። እሱ እኔ አባዩልሽ መምከር ባለብኝ መልኩ በሙሉ እመክረዋለሁ። እንደዚህ አይነት ውስብስብ ውስጥ ባይገባ እኔ ምንኛ ደስ ባለኝ። ግን እያወጣሁት ውስብስብ ውስጥ ይገባል፣ ይወጣል፣ ይገባል። በቃ የሱ ይሄ እንዲህ ነው። ለምን እንዲህ እንደሚሆን ልጅ አይገባኝም። ግን አንቺ ግን ተረጋጊ። ይሄ መብቴ አይደለም በጭራሽ። መተከዝ፣ ምግብ አለመብላት፣ እንደዚህ መሆን ጭራሽ መብቴ አይደለም። እሺ ድጋሚ እንዳትደግም ማንኛውም ነገር እኔን አናግር። እሺ በዚህ 2 ቀን ውስጥ እሱ ውሳኔውን ያሳውቀናል። ስለዚህ ውሳኔው ምንም ሊሆን ይችላል። ምንም ገባሽ አይደል? የሚላ ምንም ሊሆን ይችላል። ምንም ማለት ጥሩ ነገርም ሊወስን ይችላል፣ መጥፎ ነገርም ሊወስን ይችላል። ገባሽ? ለአንቺ ማለት ነው። ግን የሚመጣውን ነገር በጸጋ ተቀበለሽ በጣም ብዙ ነገር ይችላል የምታልፍ ጠንካራ ሴት መሆን አለብሽ። እሺ ስለዚህ እኛ በቻልነው አቅም ነገሮች ጥሩ እንዲሆኑ እንመኛለን። የአብርሃም ውሳኔ ጥሩ ውሳኔ እንዲወስን እንፈልጋለን። ገባሽ? ግን ማናችንም ምን እንደሚወስን አናውቀውምና ራስሽን በደንብ ሬዲ አድርጊ። ምግብሽን ብይ፣ ጤናሽን ጠብቂ። እንደበፊቱ በየቀኑ ማልቀስ ምናምን ከባድ ነው። ራስሽን አትጉጂ። እሺ ያቺ ጠንካራዋ ሄርሜላ መልሻት እንደዛ ነው ማስተካከል ያለበት እንጂ ይሄ መፍትሄ አይደለም። ይሄ መፍትሄ ሊሆነች እሺ እንጂ እሱ የሆነ ነገር ሆነ ተብሎ እንትን አይባልም። እኔ ግን እሱ ማናገር ባለብኝ ሁሉ አናግረዋለሁ። እሺ እናመሰግናለን። ተረጋግተሻል ግን በዚህ ቆይ ወይስ ቆይልሽ ወይስ ልሂድ? ችግር የለውም።